በመጀመሪያ የእናቲቱን ቤተክርስቲያን የታላቋን ቤተክርስቲያን ታሪካዊት ቤተክርስቲያን ጥሪ አክብራችሁ በመምጣታችሁ ትመሰገናላችሁ። ጉዳዩ ኃላፊነቱ የሁሉም ነው። የሊቃውንተ ቤተክርስቲያንም የቅዱስ ሲኖዶስም የእያንዳንዱ ክርስቲያናዊ ሕዝባችንም የሁሉም ኃላፊነት ነው። ቤተክርስቲያኒቱን ለመጠበቅ ለመንከባከብ ሁሉም ኃላፊነት አለበት እንደየአቅሙ እንደየችሎታው። እንግዲህ ሊቃውንተ ቤተክርስቲያን ለቤተክርስቲያኒቱ ዋና ጠባቂዎች፣ ተንከባካቢዎች፣ ለቤተክርስቲያኒቱ አምዳ ወድዳ ሆናችሁ የምትጠብቁ ሊቃውንተ ቤተክርስቲያን ናችሁ። እንግዲህ ሊቃውንት የጎደለውን በመሙላት የተጣመመውን በማቅናት ሲኖዶስ ደግሞ ቅዱስ ሲኖዶስ ደግሞ ይህንን ተቀብሎ የማጽደቅ የመመርመር እና ተገቢውን ውሳኔ የመስጠት ኃላፊነት አለብን። ሁላችንም ኃላፊነት አለብን። እንደዚሁ ቤተክርስቲያኒቱን ካልጠበቅናት ማንም ሊጠብቅልን የሚችል ሰው የለም። በተለይ በዘመናችን ያለው ሁኔታ ሁላችንም እያየነው ነው። ሁሉም በዚህ በሚዲያ በህዝባዊ ሚዲያ በሚባለው ሚዲያ ምላሱን የሚያሾል የለም። እንደፈለገ ትንሹንም ትልቁንም እንደውም መግቢያ ካገኘ በቃ ዝም ብሎ መዘራት ነው። የሚከለክለው የለም፣ የሚቆጣው የለም፣ የሚያርመው የለም። እንደፈለገ ይዘራዋል ነገሩን ሁሉ። ታሃቡ ፍኖተ ለሰይጣን ለመረከበ ንስተ ሞአውቱ ያብዮ ለስጠቱ። ትንሽ ነገር ካገኘ በአሁኑ ጊዜ ያለው ሁኔታ አገርን የሚያቃጥል ነው፣ አገሩን የሚያነድ ነው። እና ለዚህ እንግዲህ ይሄ ከመሆኑ በፊት ሊቃውንተ ቤተክርስቲያን ኃላፊነት አለባችሁ። ቤተክርስቲያናችሁን ለመጠበቅ እስካሁን ድረስ ጠብቃችሁ ያኖራችኋት እናንተ ናችሁ። የአባቶቻችሁን ፈለግ ተከትላችሁ ቤተክርስቲያኒቱን ለመጠበቅ ወጣቶቹን ተከታዮቹን በማስተማር በተለይ የገጠሪቱ ቤተክርስቲያን ተከታይ የቤተክርስቲያን ተቀባዮቹን በማሰልጠን በማስተማር በማሰልጠን የምትሰሩት ስራ በእውነቱ በጣም ትልቅ ነው። እስካሁን ድረስ ያለችው ቤተክርስቲያን በገጠር ቤተክርስቲያን ሊቃውንት ነው ቤተክርስቲያኒቱ ተጠብቃ ያለችው። አሁንም ቢሆን በበለጠ አንደኛ ወጣቱን መንገዱን እንዳይሳሳት አቅጣጫውን እንዳይስት ካሁኑ መጠበቅ ያስፈልጋል። በጣም መጠበቅ ያስፈልጋል። አቅጣጫውን ስቶ ከቤተክርስቲያን ሰልጥኖ እንደገና ደግሞ እዛ ሄዶ ወደ ቀኝ ወደ ግራ እያለ ችግር የሚፈጥረው ሁሉ መጠበቅ አለብን ሁላችንም በእውነቱ። እና የቤተክርስቲያኒቱን ሕልውና፣ ልዕልና፣ ቅድስና፣ ክብር የመጠበቅ ኃላፊነት የሊቃውንተ ቤተክርስቲያን ነው። ቅድሚያ የሚሰጠው ለሊቃውንተ ቤተክርስቲያን ነው ቅድሚያ የሚሰጠው። ከዛ ደግሞ ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት።
ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስለኝ ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ምክንያቱም በከፊል ካልሆነ በቀር እንደዚሁ በርከት ያለ የሊቃውንት ጉባኤ ዛሬ ነው የምናየው እና ይህን ጉዳይ እንግዲህ የቤተ ክርስቲያን ጥበቃ፣ የሃይማኖት ጥበቃ፣ የሃይማኖት ጽናት፣ የቤተ ክርስቲያናችን ስፋት፣ ዶግማና ቀኖና መጠበቅ ይህ ሁሉ የኛው ነው። ማንም ሊቆምልን አይችልም በእውነቱ። ስለዚህ ሁሉ ችላ አንበለው። ነገሩን ሁሉ ቸልተኝነት አገር ያጠፋል። ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ ለተወሰነ ቀን በምትሰነብቱበት ጊዜ ተመካከራችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው። የሚታረሙም ካሉ ልንነጋገርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ሕልውና፣ ለቤተ ክርስቲያናችን ጤንነት፣ ለቤተ ክርስቲያናችን ልዕልናና ቅድስና፣ ክብር፣ ታሪክ ይሄ ሁሉ መጠበቅ እንዳለበት የሁላችንም ኃላፊነት ነው። እንግዲህ የሆነ ጉዳይ ስላለብኝ ከዚህ በላይ መሄድ የለብኝም እና እግዚአብሔር ስለመጣችሁ እግዚአብሔር ይባርካችሁ። ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ምክሩን ጥበቡን ይግለጽላችሁ። አምላካችን እግዚአብሔር ይስጥልኝ።